እስልምናን መረዳት የሻሃዳን ውስጥ ሚስጥር መግለጥ የሚለው ትምህርት ሁለተኛ ክፍል ነው። በመሐመድና በቁርአን መካከል ያለውን ግንኙነት እንዲሁም በእስልምና ላይ እንዴት በጋራ ተጽዕኖ እንደሚያሳድሩ አብራራለሁ። አሁን ባለው መልኩ ብዙ ወሳኝ የሆኑ የእስልምና ልምምዶች ጠባያት በቁርአን ውስጥ ዋስትና የተሰጣቸው አይደሉም። ሰዎች በየዕለቱ የሚያደርጓቸው የማዕከላዊ ልምምድ አካል ተደርገው የሚቆጠሩ ብዙ እስላማዊ ጉዳዮች በቁርአን ውስጥ አልተጠቀሱም ወይንም አልተተነተኑም ወይንም ደግሞ በግልጽ አልተብራሩም። አንዱ ምሳሌ አምስቱ አዕማዶች የሚባሉት ናቸው። አምስት አዕማዶች የተሰኙ የሙስሊም ልምምዶች መኖራቸው ይታወቃል። እነዚህም የእምነት መግለጫ፣ ሻሃዳን መናገር፣ የዘወትር ጸሎቶች በቀን 5 ጊዜ፣ በእርግጥ አምልኮ፣ የአምልኮ ተግባራት ልምምዳዊ አምልኮ ናቸው። ዘካትን መክፈል፣ ይህ አንዳንድ ጊዜ መጽዋዕት በመባል ይታወቃል። ችግረኞችን ለመርዳት ሊውሉ ይችላሉ። ደግሞም ለጂሃድም ይውላሉ። ለተለያዩ ሃይማኖታዊ ዓላማዎችም ሊውሉ ይችላሉ። ወደ መካ ጉዞ የማድረግ አቅሙ ካላቸውና በረመዳን ጊዜ መጾም ከቻሉ ሁሉም ሙስሊም እነዚህ የእስልምና ልምምዶች አካላት እንደሆኑ እንደሚያውቅ አስባለሁ። ነገር ግን ዝርዝራቸው በቁርአን ውስጥ አይገኝም። በቁርአን ውስጥ እነዚህ ሙስሊሞች ሊያደርጓቸው እንደሚገቡ ጉዳዮች የተጠቀሱበት ቦታ የለም። ይህ ዝርዝር የመጣው አንድ ቀን አንድ ሰው መሐመድን ስለ እስልምና ንገረኝ በማለት ስለጠየቀውና እርሱም ደግሞ 5ቱ ነገሮች እነዚህ ናቸው በማለት ስለመለሰ ነው። ስለዚህ እነዚህ 5ቱ ልምምዶች ከአዲስ ነው የተገኙት። እንዲሁም 6ቱ አንዳንድ ጊዜም ለ7ቱ የእስልምና መሠረታዊ እምነቶች እነዚህ የእስልምና የመግቢያ ማብራሪያዎች ላይ ይገኛሉ። ስለ እስልምና የምታብራራ ትንሽዬ መጽሐፍ ከመስጊድ የምታገኙ ከሆነ እነዚህን 6 ወይም 7 መሠረታዊ እምነቶች ይዘረዝራሉ። እነዚህም በአላህ ማመን፣ በመላእክት ማመን፣ በመጻሕፍት ማመን፣ መሐመድና ያለፉት መልእክተኞች መጻሕፍትን መቀበላቸውን፣ በመልእክተኞች ነቢያቶች ራሳቸው በመጨረሻው ቀን ማመን፣ የፍርድ ቀን፣ አንዳንድ ጊዜ መለኮታዊ ውሳኔ ወይንም ቅድመ ውሳኔና በትንሣኤ ማመን ናቸው። እንደገና ይህ ዝርዝር ወይንም መሰል ዝርዝሮች በቁርአን ውስጥ አይገኙም። በመሐመድ ሕይወት ውስጥ ነው የሚገኙት። እንዲሁም የየዕለት ጸሎት ዝርዝር ሁኔታ ሙስሊሞች በቀን 5 ጊዜ የተለያዩ የሰውነት እንቅስቃሴዎችን እንደሚያደርጉና የዘወትር ጸሎት ክፍሎች የሆኑ የተወሰኑ የአረብኛ ቃላት እንደሚናገሩ ማወቅ ይገባቸዋል። ያንዳንዱ ሕፃን እንዴት እንደሚጸልይ ይማራል። የእነዚህ ጸሎቶች መመሪያዎች በቁርአን ውስጥ አይገኙም። አዲስ ከሌላችሁ ማለትም የመሐመድ ሕይወት ሙስሊሞች የዘወትር ጸሎታቸው እንዴት እንደሚከውኑ አያውቁ። ስለዚህ የእስልምና አንኳር ልምምድ ግዙፍ መጠን በቁርአን ውስጥ አይገኝም። ብዙ የእስልምና ሕጎች ገጽታዎች የሚገኙት በአዲስ ውስጥ ነው። በእርግጥ አንዳንድ ጊዜ አዲስ ቁርአንን ይሽራል ወይንም ከቁርአን የበለጠ ስልጣን ይኖረዋል። በቁርአን ውስጥ የሚገኙ ትምህርቶችን ይሽራል። ስለዚህ በእስልምና ውስጥ የመሐመድ ሕይወት እጅግ አስፈላጊ ነው። አዲሶችን በኢንተርኔት ላይ ልታገኙ ትችላላችሁ። ወደ እንግሊዝኛ የተተረጎሙ ስብስቦች አሉ። ከ50 ወይንም 60 ዓመታት በፊት እነዚህን ጽሑፎች በጣም ጥቂት ሰዎች ብቻ ነበር ማንበብ የሚችሉት። ዛሬ ግን በቀላሉ ይገኛሉ። በጣም ብዙ ጽሑፍ ነው። ሳሂህ አልቡኻሪ ይህን ያህል የሚበዛ መጽሐፍት ነው። ከዚያም ሳሂህ ሙስሊም በጣም ብዙና 6 ስብስቦች አሉ። በአጠቃላይ በጣም ብዙ የጽሑፍ ስብስብ ነው። ሲራ ደግሞ አለ። ማለትም ግለ ታሪኮች፣ ሐዲሶች በአጠቃላይ ለሕግ ዓላማ የተቀናበሩ ናቸው። ስለዚህ በአንድ ርዕሰ ጉዳይ ስር የተሰባሰቡ ሁሉንም ነገሮች አካቷል። ለምሳሌ ያህል ከጦርነት ጋር የተያያዙ ነገሮች ሁሉ በአንድ መጽሐፍ ውስጥ ተሰባስበዋል። ነገር ግን ቅደም ተከተሉን ማወቅ ያስፈልጋቸዋል። የመሐመድንም ሕይወት ቅደም ተከተል እንደዚሁ። ያ እስላማዊውን ሕግ ለመረዳት በጣም ወሳኝ ነው። ስለ መሐመድ ሕይወት የሚያወሱ ጽሑፎች በጊዜ ቅደም ተከተል ሲራ በሚባሉ መጽሐፍ ተቀናብረዋል። ቀደምት የሆነው ሲራ ፎቶግራፍ አለ። ግለ ታሪክ የመሐመድ ሕይወት በኢብን ኢስሐቅ የተጻፈ ነው። በ1950ዎቹ ነበር የተተረጎመው። በቀላሉ ይገኛል። በጣም የሚመስጥና መነበብ ያለበት መጽሐፍ ነው። እስልምናን መጋፈጥ የሚፈልግ ማንኛውም ሰው ሊያነበውና በውስጡ ያሉትን ነገሮች ማወቅ ይገባዋል። ሲራ ወይንም ግለ ታሪኮች ከታማኒነት አንጻር የአዲስን ያህል ተሰሚነት ያላቸው አይደሉም። እንዲሁም ቀደምት የሆነው ምንጭ እዚህ ጋር ምስሉ የሚታየው ከመዲና ስደት በኋላ 150 ዓመታትን በመዘግየት የተጻፈ ነው። ከዚያም ከስደቱ 200 ዓመታት በኋላ ኤዲት ተደረገ። ስለዚህ የወንጌላትን ያህል ቀደምት ምንጮች አይደሉም። አስታውሱ፣ አዲሶች የተቀናበሩት ከመሐመድ በኋላ ከ200 እስከ 300 ዓመታትን ዘግይተው ነው። ያንን እስኪ በአንድ ትውልድ ዘመን ከተጻፉት ከወንጌላት ጋር አነጻጽሩ። ያ ማለት ዛሬ የቢትልሶችን የሕይወት ታሪክ እንደ መጻፍ ማለት ነው።
ነገር ግን ስለ ሲራ ስለ ግል ታሪኮቹ ወይንም ስለ አዲሶቹ ስታስቡ እነዚህን የማሰባሰብ ሥራ የተሰራው ከ200 ዓመታት በኋላ ነበር። ስለዚህ በካናዳ ሀገር በ1800 ስለተፈጸሙ ታሪኮች እንደ መጽሐፍ ማለት ነው። ስለ ክርስቶስ ሕይወት የሚናገሩ ጽሑፎች ከእስልምና ጽሑፎች በተለየ መልኩ ተሰብስበው ከስምምነት ከተደረሱበት ጊዜ በጣም ባነሰ ጊዜ ማዕቀፍ ውስጥ ነበር የተጻፉት። ይህ የሆነበት ምክንያት በመጀመሪያዎቹ 200 ዓመታት ሙስሊሞች ዓለምን በመውረር ተግባር ተጠምደው ስለነበር ጽሑፎቻቸውን ለማደራጀት ጊዜ አላገኙም ነበር። እንግዲህ እንደተናገርኩት ሙስሊሞች የመሐመድን ሕይወት የመከተል ግዴታ አለባቸው። እርሱም ደግሞ እጅግ በጣም የተከበረ ነው። አንዳንድ ጊዜ ሙስሊሞች እንዲህ ይላሉ፣ ታውቃላችሁ አላህን መሳደብ ልክ አይደለም፣ ነገር ግን አላህን ከመሳደብ መሐመድን መሳደብ የከፋ ነው። የሚሰጠው ቦታ እጅግ በጣም ከፍ ያለ ነው። መሐመድ ብዙ መገፋት ደርሶበታል። ያ ስነ ልቦናዊ ጉዳት ምን እንደሚያመለክት በኋላ ላይ እናገራለሁ። አንዳንድ የመሐመድ ሕይወት ገጽታዎች አዎንታዊ ናቸው። ወላጅ አልባዎችን ተንከባክበዋል፣ ለድሆች ያዝን ነበር። አንዳንድ ጊዜም ሚዛናዊ ወይንም ደግሞ ጨዋ በሚመስል መንገድ ሲናገር ታዩታላችሁ። ነገር ግን መሐመድ የተናገራቸውና ያደረጋቸው አንዳንድ ነገሮች አሁን ካለው የሥነ ምግባር ደረጃ ጋር የሚጣረሱ ናቸው። አንዳንድ መሐመድ ያደረጋቸው ነገሮች እጅግ በጣም አስደንጋጭና ጸጉር የሚያቆሙ አስፈሪ ነገሮች ናቸው። መሐመድ እነዚህ ነገሮች ዛሬ እዚህ ካናዳ ውስጥ ቢፈጽማቸው ኖረው ለፈጸማቸው ተግባራት በተደጋጋሚ የዕድሜ ልክ እስራት ይፈረድበት ነበር። ይህ በእውነቱ ከሆነ ትልቅ ችግር ይፈጥራል። ምክንያቱም መሐመድ ምርጥ ምሳሌ ከሆነና እናንተ ደግሞ በትክክል ለመመራት እርሱን መከተል ካለባችሁ ከእነዚህ አስደንጋጭ ከሆኑት የሕይወቱ ገጽታዎች ልታመልጡ የምትችሉት እንዴት ነው? ሴቶችን ከመድፈር፣ ምርኮኞችን ከማሰቃየት፣ ከዝርፊያና ከቅሚያ፣ ከነፍሰ ገዳይነት፣ ውሸትን ከመናገርና ከሌሎች ብዙ ጉዳዮች ከእነዚህ ችግሮች ልትገላገሉ የምትችሉት እንዴት ነው? መሐመድን ሊያድሰው የሚችለው ማን ነው? ዋፋ ሱልጣን እስልምና ሊታደስ አይችልምን ለሚለው ጥያቄ ምላሽ ስትሰጥ እንደተናገረችው ማለት ነው። የእስልምና ሕግ መሐመድን መተቸትን መከልከሉና የሸሪዓ መማሪያ መጽሐፍት አንዳንድ ጊዜ መሐመድን መተቸት ስለማትችሉባቸው መንገዶች ብዙ ዝርዝር ጉዳዮች መያዛቸው በጣሙን የሚያስገርም ነው። ያ የሆነበት ምክንያት ትልቅ እርሱ አይነኬ ስለሆነና እንደሚመስለኝ አንዳንድ ሙስሊሞች ስለ መሐመድ ስለሚያፍሩ አፋሪም ስለሆነ ነው። እንደሚመስለኝ መሐመድን ማሞጋገስና እርሱ ምን አይነት አስገራሚ ሰው እንደሆነ አጽንኦት ሰጥቶ መናገር የእርሱን ትልቅ የሥነ ምግባር ችግር ለማካካስ ነው። አስገራሚው ነገር አንዳንድ ጊዜ ስለ መሐመድ የሚጽፉ ካረን አርምስትሮንግን የመሳሰሉ ምዕራባውያን ምሁራን ጽሑፎችን የሚመርጡና ጥሩ በሆኑት ላይ ብቻ የሚያተኩሩ መሆናቸው ነው። ምክንያቱም የእርሱ ሕይወት በጥሬው በጣም ከባድ በመሆኑ የሆነ ነገር ማድረግ ይኖርባቸዋል ማለት ነው። ወይ እርሱ ስላደረጋቸው ነገሮች ትናገራላችሁ፣ ያ እስልምናን የመተቸት አቃቤ መንታዊ ተግባር ይሆናል። ድርጊቶቹ ትክክለኛ ድርጊቶች እንዳልሆኑ የምታምኑ ከሆነ ማለት ነው። ወይንም ደግሞ ጽሑፎቹን ዝም ማሰኘታችሁ ትደብቋቸዋላችሁ። ይህንም ስታደርጉ ለእስልምና የተለየ አይነት አዎንታዊ የሆነ አቃቤ እምነታዊ አገልግሎት እየሰጣችሁ ነው። ስለዚህ የእነዚህን ጽሑፎች አያያዝ ማወቅ በጣም አስቸጋሪ ነው። በዚህ ጉዳይ ዙሪያ ምርምር ላደረጉት ሊቃውንት አስቸጋሪ ይመስለኛል። ምክንያቱም እነዚህን ጽሑፎች ወደ አደባባይ ካወጧቸው ሙስሊሞችን በማሸሽ የግጭት መንስኤ ሊሆኑ ይችላሉ። መሐመድ ስላደረጋቸውና ስለተናገራቸው ነገሮች ዛሬ በአደባባይ መናገር በካናዳ ከሙስሊሞች ዘንድ ጥላቻንና ማንጓጣጥን ሊያስከትል ይችላል። አንዲት ልጅ ዕድሜዋ 6 በነበረ ጊዜ ማግባቱና ዕድሜዋ 8 ወይንም 9 በሆነ ጊዜ ጋብቻው ሙሉ በሙሉ ማከናወኑ፣ ከዚህም የተነሳ በጣም ብዙ ሙስሊም ሴቶች በጨቅላ ዕድሜያቸው ማግባታቸው ያ በጣም ትልቅ መዘዝ ያለው ፖለቲካዊ ጉዳይ ነው። ሃይማኖታዊ ጉዳይ ብቻ አይደለም። ሻሃዳ ስንል አንድ አምላክ ብቻ መኖሩንና መሐመድም ደግሞ የእርሱ መልእክተኛ መሆኑን እመሰክራለሁ ማለት ነው። ለመሐመድ መንፈሳዊ ሴቶችና ባሪያት ይገዛል። እንደ መንፈሳዊ ሴቶች መተላለፊያ ሰንሰለት ነው። ስለዚህ እርሱ መሪያችሁ እንደሆነ ከተናገራችሁ የእርሱ ችግሮች የእናንተም ችግሮች ይሆናሉ። የእርሱ ኃጢአቶች የእናንተም ኃጢአቶች ይሆናሉ። የእርሱ ጭቆናዎችም የእናንተ ጭቆናዎች ይሆናሉ። እስልምናን ለቃችሁ ስትወጡ የትልቅ ጉዳይ ነው የመሐመድ ምሳሌነት። በተጨማሪም ሻሃዳ ትውልድ ተሻጋሪ ቃል ኪዳን ነው። የሙስሊም ልጆች ሙስሊሞች ተደርገው ይቆጠራሉ። ስለዚህ ራሳችሁንና ትውልዳችሁን ለእስልምና ነቢይ እስረኛ ማድረግ ነው። ከእስልምና ጋር መቆራረጥ፣ ሻሃዳን መስበር እንደ ቁርአንና የእስልምና አስተምሮ ከሆነ በጣም ብዙ እርግማኖችንና የቅጣት ማስፈራሪያዎችን ያስከትላል። ሱራ 59:7 እንደሚናገረው አላህ ቅጣተ ብርቱ ነውና። በዓለም ላይ እስልምና ከእርሱ የሚወጡትን ሰዎች በሞት የሚቀጣ ብቸኛ ሃይማኖት ነው። ስለ ቁርአን አደረጃጀት መናገር እፈልጋለሁ።
ሱራዎች በመባል የሚታወቁ ምዕራፎች የተከፋፈለ ነው። ከረጅሙ ወደ አጭሩ የተደረደሩ ናቸው። በአዲስ ኪዳን ውስጥ የሚገኙት የጳውሎስ መልእክቶች እንደዚሁ ከረጅሙ ወደ አጭሩ የተደረደሩ ናቸው። ሮሜ የመጀመሪያው ረጅሙ ነው። በጊዜ ቅደም ተከተል አይደለም። በቁርአን ውስጥ የታሪክ ቅደም ተከተል የለም። ያንን ካልተረዳችሁ በጣም ግራ የሚያጋባ መጽሐፍ ነው። አንድ ምዕራፍ ወይንም ሱራ ከመሐመድ ሕይወት የተለያዩ ጊዜያት ብዙ ምንባቦች የተዋቀረ ሊሆን ይችላል። ቁርአን በጣም ግላዊ የሆነ ሰነድ ነው። ከመሐመድ ዘመን ብዙ አጋጣሚዎች ጋር የተሳሰረና በመሐመድ ሕይወት ውስጥ ቀስ በቀስ የተገለጠ ነው። የሆነ ነገር እያደረገ ሳለ በመካከል አላህ ይህንን ገለጠ ይላል። የዚያም ምንባብ ትርጉም በዚያ ጊዜና በዚያ ቦታ እርሱ ሲያደርግ ከነበረው ከማንኛውም ነገር ጋር የተሳሰረ ይሆናል። መሐመድና ቁርአን አንድ ናቸው፣ ሊነጣጠሉ አይችሉም። ቁርአን ልክ እንደ እስልምና የጀርባ አጥንት ሲሆን መሐመድ ደግሞ ልክ እንደ እስልምና አካል ነው። ሁለቱ በአንድነት አንድ የሚሰራ አካል ይፈጥራሉ። የጀርባ አጥንቱ ብቻ ወይንም ደግሞ አካሉ ብቻ ሊኖራቸው አይችልም። ቁጥሮቹ በተወሰኑ አውዶች ውስጥ ወደ ታች የተላኩ ናቸው። ቁርአን ብዙ ጊዜ አውድ አይሰጥም። ለዚህ ነው የቁርአንን አውድ ለማብራራት ሐዲሶችና ሲራዎች የሚያስፈልጓቸው። ቁርአንን በአውድ ማስቀመጥ ማለት የመሐመድን ሕይወት ማወቅ ማለት ነው። እናም በዚያ መልኩ አንድ ላይ ይሰራሉ። ሐዲሶች ብዙ ጊዜ ቁርአንን ያብራራሉ። ለምሳሌ በቁርአን 68 ላይ እንዲህ የሚል ጥቅስ አለ። ከነዚያ በሃይማኖት ካልተጋደሏችሁ፣ ከሀገሮቻችሁም ካላወጧችሁ ወይም ከሃዲዎች መልካም ብትውሉላቸውና ወደ እነርሱ ብታስተካክሉ አላህ አይከለክላቸውም። አላህ ትክክለኞችን ይወዳልና። እንግዲህ ያ ማለት ምን ማለት እንደሆነ ለመረዳት አስቸጋሪ ነው። ነገር ግን ይህንን ጥቅስ በትውፊት ውስጥ የሚያስገባ ሐዲስ አለ። አስማ ቢንት አቡበከር እንዲህ አለች። እናቴ እኔ በጎ እንደውልላት አስባ ወደ እኔ መጣች። ሙስሊም አልነበረችም። ስለዚህ የዚች ሙስሊም ሴት እናት እርዳታን ፈልጋ ወደ እርሷ መጣች። ስለዚህ መሐመድን ለእናቴ በጎ መዋል እችላለሁን አለችው። መሐመድም አዎን አላት። ከዚያም በዚያኑ ጊዜ አላህ ለመሐመድ ይህንን ጥቅስ እንደገለጠለት ተነገረ። ስለዚህ 68ን ስትተረጉሙ በዋናነት አንዴ ሙስሊም ከሆናችሁ በኋላ ሙስሊም ላልሆኑት ጓደኞቻችሁና ዘመዶቻችሁ በጎ ስለመሆን እንደተሰጠ መመሪያ ነው። መመሪያውም እስካላጠቋችሁ ድረስ፣ ከቤታችሁ እስካላስወጧችሁ ድረስ ወይንም ደግሞ እስካላስቸገሯችሁ ድረስ በጎ ልትውሉላቸው ተፈቅዷል የሚል ነው። እናታችሁ ሃይማኖታችሁን እስካልተቃወመችና ከእርሱ የተነሳ እስካላስቸገረቻችሁ ድረስ በጎ ልትውሉላት ተፈቅዷል። ሌላው አስፈላጊው ነገር በቁርአን መሰረት አላህ የተሻለውን በመላክ አንዱን መገለጥ በሌላው መተካት ይችላል። ስለዚህ ሱራ 2:106 እንዲህ ይላል። ካንቀጽ ብንለውጥ ወይም እርሷን ብናስረሳህ ከእርሷ የሚበልጥን ወይም ቢጤዋን እናመጣለን። አላህ በነገሩ ሁሉ ላይ ከሃሊ ወይም ቻይ መሆኑን አታውቅምን? በቁርአን ውስጥ የሚገኝ የጊዜ ቅደም ተከተል ወሳኝ ነው። ቁርአን ራሱን ሲቃረን ወይንም ደግሞ ሁለት የተለያዩ ነገሮችን ሲናገር የኋለኛው ጥቅስ በፊተኛው ላይ ስልጣን አለው። ስለ ውጊያ የሚናገሩት አስተምህሮች ጥሩ ምሳሌዎች ናቸው። ቀደምት የቁርአን ጥቅሶች በመካ ውስጥ ሰላማዊ የሆነ ምስክርነትን የሚመክሩ ነበሩ። ከዚያም በመዲና ራስን የመከላከል ጦርነት፣ ከዚያም ሙስሊም ያልሆኑትን በገደብ ማጥቃት፣ በመጨረሻም ገደብ የለሽ ጦርነት። በእያንዳንዱ ነጥብ እየጨመረ የሚሄደው የነውጥ መገለጥ የቀደሙትን ጥቅሶች ይሽራል። በምዕራፍ 2 ውስጥ የሚገኝ ይቅር በማለት መተው በሚል ጥቅስ ላይ የተሰጠ ሐተታ አለ። በጣም ታዋቂ የሐተታ ሰጪ የሆነው ኢብን ከሲር አጋሪዎችን ግደሉ 9:5 እና የመጽሐፉን ሰዎች ተዋጉ 9:29 በሚሉት ጥቅሶች እንደተሻረ ተናግሯል። አላህ ለካሃዲዎች ያደረገው ምሕረት ተለውጧል፣ ተሽሯል። በሰይፍ ጥቅስ ተሽሯል 9:5። የአላህ መልእክተኛ መሐመድና ጓደኞቹ ካሃዲዎችንና የመጽሐፉን ሰዎች ይቅር ይሉ ነበር። አይሁዶችንና ክርስቲያኖችን ልክ አላህ እንዳዘዘው አላህ እነርሱ መዋጋትን እስኪፈቅድ ድረስ። በአረብኛ መዋጋት የሚለው ቃል መግደል ማለት ነው። ከዚያም አላህ እንዲገድሉ አስቀድሞ የወሰናቸውን አጠፋቸው። ስለዚህ ያ የመሻር መርህን ተግባራዊ የሚያደርግ የቁርአን ፍቺ ነው። ይህ የዚህ ክፍል መጨረሻ ነው።